ታሪክ አንዳንድ ጊዜ በንጉሥ ዙፋን፣ በጦርነት ወይም በታላቅ አብዮት ብቻ አይጻፍም። አንዳንድ ጊዜ ታሪክ በተዘጋ በር ጀርባ፣ በሚስጥራዊ ስብሰባ፣ በኮድ ስም እና በተደበቀ ስብሰባዎች ውስጥ ይንቀሳቀሳል። ኢሉሚናቲ የሚለው ስም ዛሬ በዓለም ዙሪያ ከሚነሱ በጣም ዝነኛ የሴራ ንድፈ ሐሳቦች አንዱ ሆኗል። የዓለም መሪዎች፣ ባለጠጎች፣ ታዋቂ ሰዎች፣ ባንኮች፣ መንግስታት እና የዓለም አቀፍ ተቋማትም ከኢሉሚናቲ ጋር በሚስጥር ይገናኛሉ የሚለው አስገራሚ ታሪኮች ተስፋፍተዋል። ነገር ግን አንድ ወሳኝ ጥያቄ አለ። እውነተኛው ኢሉሚናቲ ማን ነበረ? አመጣጡን፣ የሥራ መዋቅሩን፣ ሚስጥራዊ ማህበሩን እና የዓለም ሴራ ንድፈ ሐሳቡን እንመለከታለን። እውን ኢሉሚናቲ ሰይጣናዊ ነው ወይስ አይደለም? ይህንን በሰፊው እንዳሰሳለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ ለሌሎችም እንዲደርስ አድርጉ። ተከተሉን። ይህ ጥያቄ ሲመለስ ሁለት የተለያዩ ዓለማት ይገለጣሉ። አንደኛው በሰነዶችና በታሪኮች ማስረጃ የሚታወቅ ሲሆን ይህም በ18ኛው ክፍለ ዘመን ባቫሪያን ኢሉሚናቲ የተጻፈው ወይም ደግሞ የተመሰረተው ነው። ሁለተኛው ግን ከእነሱ በኋላ የተስፋፋው የሴራ ንድፈ ሐሳብ የተገነባው የዓለም ምስጢራዊ ገዢዎች ምስል ነው። ይህ ጥናት ሁለቱን በጥንቃቄ ይለያል። ኢሉሚናቲ የሚለው ስም ምን ማለት ነው የሚለው መጀመሪያ እንመልሰው። ኢሉሚናቲ የሚለው ቃል በቃሉ ወይም በቀላሉ የበራለት ወይም የተገለጠለት ሰው የሚል ሐሳብ ይይዛል። ቃሉ በታሪክ ውስጥ የተለየ ምስጢራዊ ወይም መንፈሳዊ ቡድኖች ተጠቅሰዋል። ዛሬ ግን ኢሉሚናቲ ሲባል በተለይ የሚጠቀሰው ባቫሪያን ኢሉሚናቲ ወይም ኦርደርስ ኦፍ ኢሉሚናቲ ነው። ይህ ድርጅት በ18ኛው ክፍለ ዘመን ባቫሪያን ውስጥ የተመሰረተ፣ መስራቹም አደም ዊሽአፕት የተባለው የኢግኖላስቴድት ዩኒቨርሲቲ የሕግ ፕሮፌሰር ነበር። በሜይ 1 1776 የተመሰረተው ይህ ቡድን በመጀመሪያ ዛሬ በፊልሞች፣ በማህበራዊ ሚዲያ እንደሚታየው የዓለም ምስጢራዊ መንግስት አልነበረም። የ18ኛው ክፍለ ዘመን ኢንላይትመንት ሐሳቦች የሱ ዋናው የሐሳብ መነሻዎች ነበሩ። በ1776 በዓለም ታሪክ ልዩ ዓመት ነበረ። በዚያ ዘመን የአሜሪካን የ13ቱ ግዛቶች ቀኝ ግዛት ከብሪታንያ ጋር ያላቸውን ግንኙነት በመቁረጥ ነፃነታቸውን አወጁ። የዚያን ዘመን የመንግስት የፖለቲካ አስተሳሰብ በኢንላይትመንት የተነሳ የተፈጠረ የተፈጥሮ ሀብት ነፃነትን፣ እኩልነትን ሐሳብ ነበረ። በአውሮፓም በተመሳሳይ ጊዜ ሰዎች የባህላዊ ስልጣንን እየጠየቁ ነበር። እነዚህ የ18ኛው ክፍለ ዘመን ታላላቅ ጥያቄዎች ነበሩ። በዚህ ጊዜ ነው በ1776 የኢሉሚናቲ ሐሳብ ወይም ጽንሰ ሐሳብ የተወለደበት ዘመን የሚባለው። ታዲያ አንዳንድ አጥኚዎች እንደሚያነሱትም እንዲህ አይነት የጥናት ሁኔታዎችን እንዲያነሱታል። ጥናቶቹም የዚያ ዘመን ዋና ጭብጦች ዕውቀት፣ ሳይንስ፣ ሃይማኖት፣ እኩልነት፣ ነፃነት፣ የዜግነት መብት እንደነበሩ ያሳያሉ። በዚያው ውስጥ ታዲያ ኢሉሚናቲ የተወለደበት ዘመን ነው። አዳም ዊሽአፕት በ1748 ተወለደ። ባቫሪያን ውስጥ የሕግ ፕሮፌሰር ሆኖ ሰራ። እሱ የእውቀት ምክንያትና የሰው ነፃነት ጥያቄዎችን
የሚያስጨንቀው ሰው ነበረ። በ1776 በኢግኖላስት ዴት አካባቢ ከጥቂት ተባባሪዎቹ ጋር የኢሉሚናቲ ቡድንን መሰረተ። የቡድኑ ዓላማ በተለይ እውቀትን ማስፋፋት፣ ምክንያታዊ አስተሳሰቦችን ማበረታታት እና በሰዎች ላይ የሚጫኑ የተወሰኑ የስልጣን ቅርጾችን መጠየቅ ነበረ። እዚህ ላይ አንድ የሚያስገርም ነገር አለ። ዊሻፕት የተመሰረተበት ሐሳብ ራሱ ምስጢርን ለመጠየቅ ብቻ አልነበረም። እሱ ለማህበራዊ ለውጥ የሚያመጣ የእውቀት ኃይል እንዳለ ያምን ነበረ። ታዲያ በብዙዎቻችን አእምሮ ውስጥ የሚመላለሰው ለምን ኢሉሚናቲ ምስጢራዊ ማህበር ተባለ? ይህ ጥያቄ የኢሉሚናቲ ታሪክን ለመረዳት ቁልፍ ጥያቄ ነው። ቡድኑ ለምን በይፋ አልሰራም? ምክንያቱም በዚያን ዘመን የፖለቲካና የሃይማኖት ስልጣን በጣም ጠንካራ ነበረ። አዲስ የፖለቲካ ወይም የፍልስፍና ሐሳብ ማሰራጨት አደጋ ሊያመጣ ይችል ነበር። ስለዚህ ምስጢራዊነት ለኢሉሚናቲ የመከላከያ መሳሪያ ሆነለት። አባላቱም የኮድ ስሞችን ይጠቀሙ ነበረ። እዚህ ላይ የምናነሳው ዊሻፕት ራሱ ስፓርታከስ የሚል ስም ይጠቀም ነበረ። ይህ ምስጢራዊ አደረጃጀት ግን ከጊዜ በኋላ ለኢሉሚናቲ ታላቅ ጥቅምም ታላቅ ጉዳትም ሆነ። ጥቅሙ አባላቱን ከስልጣን ጫና መጠበቅ ነበረ። ጉዳቱ ሰዎች ስለ ቡድኑ ወይም ስለ ኢሉሚናቲ አመሰራረት የነበረውን ሐሳብ በመጥፎ ቀየሩት። ሰይጣናዊ ነው፣ መጥፎ ነው ወደሚለው ተልዕኮ ወሰዱት። ሰዎች ስለ ቡድኑ የማያውቁትን ነገር በምናባቸው መሞላት ጀመሩ። የኢሉሚናቲ አደረጃጀት ቀላል የጓደኝነት ስብስብ ብቻ አልነበረም። የአባልነት የእውቀት ደረጃ እየጨመረ ሲሄድ በተለያዩ የውስጥ ደረጃዎች ይመደቡ ነበረ። ይህ እየተደራጀ መዋቅር ከፍሪ ማሶነሪ የአደረጃጀት ልማድ ጋር ተያይዞ እንደተሻለ የታሪክ ምንጮች ያሳያሉ። ይህም ሁሉም አባላት ስለ ድርጅቱ የመጨረሻ ዓላማ እኩል መረጃ እንዲኖራቸው ያደርጉም ነበረ። ይህ የውስጥ ምስጢራዊ መዋቅር በኋላም ኢሉሚናቲ ምስጢራዊነቱ እንዲጨምር አደረገው። በፍሪ ማሲኖሪና በኢሉሚናቲ መካከል በሁለቱ ድርጅቶች የሐሳብ ልዩነት የተወሰነ ነበራቸው። ፍሪ ማሲኖሪ በራሱ ራሱን የቻለ ድርጅት ነበረ። ኢሉሚናቲም በራሱ የቻለ ድርጅት ነበረ። በኢሉሚናቲ ታሪክ ውስጥ የፍሪ ማሲኖሪ የሚለው ርዕሰ ሐሳብ በጣም ወሳኝ ነበረ። ስለዚህ የፍሪ ማሲኖሪ የአደረጃጀት ቅርጽንና የምስጢራዊ ማህበርን ልማድን እንደ ሞዴል ይጠቀሙበት ነበር። ከፍሪ ማሲኖሪ ጋር የተያዙ ሰዎች ወደ ኢሉሚናቲ ገቡ። ሁለቱ የተለያዩ ማህበራት ነበሩ፣ ግን በወቅቱ መካከላቸው የአባልነትና የአደረጃጀት ግንኙነት ነበራቸው። የብዙዎቻችሁ ጥያቄ ኢሉሚናቲ ምን ይፈልግ ነበረ ታዲያ ለሚለው ምላሽ እንስጣችሁ። ይህ ጥናት ዋናው ክፍል የሚያጠነጥነው የቡድኑ የታወቀው የሐሳብ መስመር ምክንያታዊነት፣ የእውቀት ስርጭት፣ ሰዎችን ከአስተሳሰብና ከእውቀት እጥረት ማላቀቅና በማህበረሰቡ ውስጥ ለውጥ ማምጣት ዙሪያ መስራት ነበረ ይለናል። የኢንላይትመንት ዘመን ራሱ የሰው ልጅ በምክንያታዊ ዓለምን መረዳት እንደሚችል ያምን ነበረ። ሳይንሳዊ ምርምር፣ ምልከታን፣ ሙከራን፣ ማስረጃን እየተስፋፋም ነበረ። ስለዚህ ነው ኢሉሚናቲ በዚህ ሐሳብ አየር ውስጥ መንቀሳቀስ አስፈላጊ ሆኖ የተገኘው ይለናል። ታዲያ የባቫሪያን መንግስት ለምን ፈራው? ምስጢራዊ ማህበሩ በ18ኛው ክፍለ ዘመን ባለስልጣናቱን ማስጨነቅ ጀመረ።
የመንግስት ጥርጣሬው የተመሰረተው በአንድ ቀላል ፍርሃት ላይ ነበረ። በድብቅ የሚደራጁ ሰዎች ከመንግስት በላይ የሚሰሩ ከሆነስ? ይህ ጥያቄ ራሱ ለምስጢራዊ ማህበር ታላቅ አደጋ ነበረ። በመጨረሻም የባቫሪያን ባለስልጣናት ምስጢራዊ ማህበር ለመገደብ እርምጃ ወሰዱ። ሰነዶች ተያዙ፣ የቡድን አባላት ተጋለጡ። እናም ኢሉሚናቲ ድርጅቱ ኃይሉ ተሰበረ። ከ1785 እስከ 1787 የመጨረሻው ውድቀት ኢሉሚናቲ ታሪክ የሚያስገርምበት ነጥብ ይህ ነበረ። ዛሬ ሰዎች ኢሉሚናቲ በድብቅ እስከ ዛሬ ይሰራል ሲሉ ብዙ ጊዜ የ18ኛው ክፍለ ዘመን ታሪኮችን፣ ድርጅትንና የዘመናዊ ሴራን ንድፈ ሐሳቦችን አንድ ያደርጋሉ። ታሪካዊ ማስረጃው ግን የመጀመሪያው ኢሉሚናቲ በ1780ዎቹ መጨረሻ ከመንግስታዊ እገዳ ጋር ተያይዞ እንደተበተነ ያሳያል። እዚህ ላይ የጥናቱ ትልቁ ጥያቄ ይጀምራል። ከዚህ በኋላስ ምን ሆነ? ከኢሉሚናቲ ውድቀት በኋላ የተፈጠረው ሚስጥር አንድ ድርጅት በይፋ ከጠፋ በኋላ ስሙ ከታሪክ ሊጠፋ ይችላል። ኢሉሚናቲ ግን እንዲህ አልሆነም። ስሙ በመጻሕፍት፣ በፖለቲካ ክርክሮች እና በሴራ ንድፈ ሐሳቦች ውስጥ ቀጠለ። በተለይም በፍሬንች ሪቮሉሽንስ ከኢሉሚናቲ ጋር የተያዘ ነው የሚለው ሐሳብ ተስፋፋ። ነገር ግን እነዚህ ላይ ጥንቃቄ ያስፈልጋል። ፍሬንች ሪቮሉሽን እና ኢንላይትመንት ሐሳቦች በታሪክ የተያያዙ መሆናቸውን የታወቀ ነው። የእኩልነትና የፖለቲካ ነጻነት ጥያቄዎችን በ18ኛው ክፍለ ዘመን ትልቁ ለውጦችን አመጣ። ነገር ግን ኢሉሚናቲ በድብቅ ፍሬንች ሪቮሉሽንን አዘጋጀ የሚለው ግልጽ የታሪክ ማስረጃ እንዳለው መቁጠር አይገባም። ውድ ቤተሰቦቻችን ባቫሪያን ኢሉሚናቲ ላይ በክፍል 1 የሰራ ነው ይህንን ይመስል ነበረ። በክፍል 2 እዚሁ ላይ ያልጨረስነውን በኋላም የተስፋፋውን የሴራ ንድፈ ሐሳቦችን የተገነባበትን የዓለም ምስጢራዊ የአገዛዝ ምስሎችን ምን ይመስል ነበረ የሚለውን እንዳሰሳለን። የኢሉሚናቲን ሐሳብ ከዛ በኋላ መንግስታት እንዴት አድርገው እንደቀየሩትና እንደገቡበት ደግሞ በሁለተኛው ክፍል በደንብ እንመለከታለን። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ለዛሬ ነበረን በዚህ እንቋጫለን።